ጸጉሬን ከዜሮ የማሳደግ ቻሌንጅ ጀምራለሁ እንደምታውቁት እና አሁን ጸጉሬ እንደዚህ እብድ ሆኗል ማለት ነው። ዝም ብለን እንደ ድሮ ጸጉራችንን መንጨት ምናምን በደረቁ ማበጠር ምናምን ቀርቷል። መጀመሪያ ጸጉራችንን የሚያለሰልስልንን ነገር እናዘጋጃለን ማለት ነው። አዘጋጅቼ መጥቻለሁ እና ጸጉራችንን እንዲያደግ የምንፈልግ ሴቶች ምንድነው ማድረግ ያለብን? ጸጉራችን ሁልጊዜ መለስለስ አለበት ወይም ደግሞ መድረቅ የለበትም በዋነኛነት ማለት ነው። ይሄ ነው ችግራችን እኛ። ለዛ ሁልጊዜ እርጥበት ይዞ ወይም ደግሞ ልስላሴ ይዞ እንዲቆይ የሚረዳን በሳምንት 2 ወይም ከ3 ጊዜ በላይ ጸጉራችንን ማለስለስ። በምንድነው የምናለሰልሰው? መጀመሪያ ውሃ ጸጉራችን ላይ እናደርጋለን። ከዛ ቀጥለን ተልባ ወይም ደግሞ ያገኘነው ማለስለሻ በቃ የሚያለሰልስ ሊቪንግ ኮንዲሽነር ሊሆን ይችላል፣ ተልባ ወይም ሬት ማንኛውም የሚያለሰልስ ነገር እሱን። ሶስተኛ ደግሞ ቅባት፣ ጭቃ ቅባትን ኖርማል ቅባትም ሆን ይችላል አድርገን ጸጉራችንን አትሊስት በሳምንት 2 ወይም 3 ቀን ልስላሴውን ጠብቆ ወይም ሳይደርቅ መቆየት አለበት። ያንን ካደረግን ጸጉራችን ያድጋል እና እየተስማማውም ይሄዳል፣ እየተስተካከለልን ይሄዳል ማለት ነው። ይሄ ነው ዋናው የቪዲዮ ሀሳብ። ቴንክ ዩ ፎር ዋቺንግ ባይ